አሁን ላይ ከዛ ክፍል መውጣት ይኖርብኝ አይኖርብኝ እርግጠኛ አይደለሁም። በዚህ ጋር ማን እንደሆነ እንኳን ማላውቀው ሰው ደውሎ ከዛ ክፍል እንዳልወጣ አስጠንቆኛል። በዛ ጋር ደግሞ በሩ ክፍት ነው። ይህም ማለት ከዛ ክፍል ውስጥ መውጣት እችላለሁ ማለት ነው። እና ምን ማድረግ ነው ያለብኝ? አላውቅም። ምን እንደሆነ እንጃ ግን ውስጥ ያንን ሰው ያምኑታል። ስለዚህ በስተመጨረሻው ውሳኔን ወሰንኩ። እዛው ክፍል ውስጥ ቆያለሁ። በጣም እርቦኝ ስለነበር ሰውየው ያመጣልኝን ምግብ እንዲጠጣ አደረኩት። ከዛም እዛው ክፍል ውስጥ አንድ ጥግ ቦታ መርጬ ቁጭ አልኩ። እስከ ምሽት ድረስ ሰውየው አልመጣም ነበር። ልክ ጊዜው እየመሸ ሲመጣ አንድ እግር ኮቴን ወዳለሁበት ክፍል ቀስ ብሎ መጣ። ከዛም በሩን ከፈተው። ሰውየው ፊቱ በጭንብል የተሸፈነ ነው። ቁመቱ ትንሽ ረዘም ያለና ጥቁር በጥቁር የሆነ ልብስ ያደረገ ሰው ነበር። በአንድ እጁ ምግብ በሌላኛው እጁ ደግሞ ቢላ ይዞ ነበር። ቀስ ብሎ ወደኔ ከተጠጋ በኋላ አንድ ነገር ተናገረ። ትንሹ ልጅ እስቲ ምረጥ፣ የትኛው ይሻላል ምግቡ ወይስ ቢላው? በንዴት ውስጥ ሆኜ መለስኩለት። ምን አይነት የጅል ጥያቄ ነው? ምግቡን ነው። ነገር ግን እኔ የምፈልገው ከሁለቱም የተለየው ነገር ነው። ከዚህ ቦታ መውጣት። በፍጹም ዝም ብሎ መውጣትማ የለም። በደንብ አስብበት። ምግቡ ይሻላል ወይስ ቢላው? ቆይ እስቲ ልጠይቅ፣ ከሞት በስተቀር ምን ቢኖረው ነው ቢላው እንድመርጥ የምትጠብቀው? ፈገግ ብሎ መለሰልኝ። እንዴታ አለው እንጂ ምግቡን ከመረጥክ ጫፍህን ሳልነካ ቀን በቀን የኔን አድካሚ ስራዎች እየሰራ እስክትሞት ድረስ ከኔ ጋር ትቆያለህ፣ ከቤተሰቦች ተለይተ ማለት ነው። ነገር ግን ቢላውን ከመረጥክ አንዱን የሰውነት አካልን ትሰጠኝና ወደ ቤተሰቦች እመልስሃለሁ። ምን? የሰውነት አካልን ማለት? ምንም ማብራሪያ የሚያስፈልገው ነገር አይደለም። የሰውነት አካልህን ማለት የሰውነት አካልህን ማለት ነው። አለቀ። እንዴ ስማ፣ 10 ደቂቃ ሰጥሃለሁ፣ አስብበት። ካሬም በኋላ ከክፍሉ ወጥቶ ሄደ። የትኛውን ነው መምረጥ ያለብኝ? ይህን እያሰብኩ ባለውበት ሰዓት ነበር ስልኩ የጠራው። በፍጥነት ሄጄ አነሳሁት። ሄሎ። ስማ፣ ምግቡን ምረጥ። ቆይ አንተ ማን ነህ? በረጅሙ ከተነፈሰ በኋላ ተናገረ። ብሩክ እባላለሁ፣ ጓደኛ ነኝ። አወቀኝ? ምን? ብሩክ? እንዴ አንተ ሞተ አይደል እንዴ? አዎ ሞቻለሁ። ነገር ግን አሁን ያለሁት አንተ ያለበት ክፍል ውስጥ ነው። በድንጋጤ ያለሁበትን ክፍል ባይኔ መቃኘት ጀመርኩ።